ሰላም እንዴት ናችሁ? ዛሬ ደግሞ ያለ ነው ሰሚት አካባቢ ነው። እንደምታዩት ጌትድ ኮምፓውንድ ውስጥ ነው ያለ ነው። ይሄ ከፊት ለፊት የምታዩትን ቤት ነው ይዤላችሁ የመጣሁት። 250 ካሬ ነው። ግቢው ላይ 4 መኪና ማቆም ትችላላችሁ። ወደ ውስጥ ስንገባ ደግሞ ጂ+2 ነው። ግራውንዱ ስላላለቀ ዛሬ አላሳያችሁም። ፈርስት ፍሎር እና ሰከንድ ፍሎሩን እናያለን ማለት ነው። ግራውንድ ፍሎር ላይ ስንገባ የፋሚሊ ሩም፣ ክሎዝድ ኪችን፣ የሰራተኛ መኝታ ክፍል እና መታጠቢያ ክፍል እንዲሁም ስቶር እናገኛለን። ፈርስት ፍሎር ላይ ስንወጣ ደግሞ ሰፊ የሆነ ሳሎን እና ኦፕን ኪችን ከዛ በተጨማሪ ደግሞ ባዝሩም እናገኛለን። ወደ መጨረሻው ፍሎር ስንሄድ ደግሞ 4 መኝታ ክፍሎችና 3 መታጠቢያ ክፍሎች እናገኛለን ማለት ነው። ስለዚህ በአጠቃላይ እዚህ ቤት ውስጥ 5 መታጠቢያ ክፍሎችና 4 ቤድሩሞች ይኖሩታል ማለት ነው። 2 ኪችን አለው፣ ላውንደሪ ኤሪያ ያለው ውጭ ላይ ማለት ነው። ሰው ውስጡን ደግሞ ገብተን በደንብ አሳያችኋለሁ። ሰው ለቻናላችን አዲስ ከሆናችሁ ደግሞ ሼር፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ነው። አሁን ወደ ግቢው ገብተናል ማለት ነው። በዚህ ጋር አንድ መኪና ማቆም ይችላል። ከዛ እዚህ ጋር ቆማል። ከዛ በዚህም እንደዚሁ እንዳልኳችሁ ማቆም ይቻላል ማለት ነው። በጣም ባይ ዘ ዌይ በጣም ሰፊ ነው፣ ደስ ይላል። 250 ካሬ አይመስልም? ከለሩ ምናምን በጣም የሚያምረው የቀለሙ ማለት ነው። ይሄ የላውንደሪ ኤሪያችን ነው የሚሆነው። ላውንደሪ ልብስ ለማጠብ ምናምን፣ ውሃም እዚሁ ስላለ ይሄን መጠቀም እንችላለን ማለት ነው። እንደወደዳችሁት እርግጠኛ ነኝ። አሁን ወደ ቤት ነው የምንገባው። ወደ ውስጥ ይዣችሁ ገባለሁኝ። እስኪ ሳሎኑን እናየውና እንትኑን ግራውንድ ላይ ያሉትን ክፍሎች ይሄን ይመስላል። እንግዲህ ውጭ ላይ እንዳልኳችሁ ግራውንዱ ላይ አንዳንድ ክፍሎች ስላላለቁ ወይም እቃ ስለተቀመጠባቸውና ዝግ ስለሆኑ እሱን አላሳያችሁ። ፋሚሊ ሩም ነው የሚሆነው። ይሄ በጣም ሰፊ ነው፣ ደስ ይላል። ከዛ በዚህኛው በኩል ነው ወደ ፈርስት ፍሎር ሰከንድ ፍሎር ምን ሄደው ማለት ነው። ይሄ ለፋሚሊው ተጠቀሙበታላችሁ። ከዛ ቢዘጉም ቤቶቹ እዚህ ጋር ያሉት ሜድስ ሩም አለ፣ ሜድስ ሩም ዊዝ ባዝሩም፣ ከዛ ስቶር አለ፣ ኪችን አለ፣ ክሎዝድ ኪችን። እነዚህን ክፍሎች በሙሉ አክሰስ ማድረግ የምትችሉት እዚህ ፋሚሊ ሩም ላይ ነው ወይም ደግሞ ግራውንድ ላይ ነው ማለት ነው። ያው ወደ ላይ ስንወጣ ደግሞ ፈርስት ፍሎር ላይ ያሉትን ነገሮች እናያለን። ሰው እንሂድ። እንግዲህ ታች ላይ እንደነገርኳችሁ አሁን ፈርስት ፍሎር ላይ ነው ያለ ነው። ፈርስት ፍሎር ላይ ስንመጣ ደግሞ እንደምታዩት በጣም ሰፊ ሳሎን ነው ያለን። ሰፊ ሳሎን፣ ከዛ ኪችን እና ባዝሩም ይኖረናል ማለት ነው። ኪችኑ ይሄ ነው እንግዲህ ኦፕን ኪችን ነው የሚሆነው ማለት ነው። እዚህ ጋር ኪችናችን ይሆናል። የኪችናችን ይሆናል። ከዛ እዚህ ጋር ደግሞ ዳይኒንግ ኤሪያ እናደርገዋለን ማለት ነው። ምግብ ለመመገብ ምናምን ይሄን ስፓት መጠቀም እንችላለን። በጣም ነው የሚያምረው ባይዘዌ ቤቱ። ስፔሻሊ አሁን ቴክስቸሮቹ ምናምን ሲያልቁ በጣም ቆንጆ ነው የሚሆነው። ያው እየተሰራ ስለሆነ ያለው ብዙ ነገሮቹ አላለቁም። ይሄንን እንግዲህ ለቡና መጠጫ ምናምን ማድረግ ትችላላችሁ። ዋናው ደግሞ ሳሎን የሚሆነው ይሄ ነው ማለት ነው። ይሄን ይመስላል ሳሎናችን። ወደዚህ በጣም የሚያምር ቪው አለው። ቆንጆ እይታ ነው ያለው። ወደዚህም በጣም ብዙ ሶኬቶች አሉት በየቦታው መብራቶቹ ምናምን ኤቭሪቲንግ በቃ በጣም የሚያምር ቤት ነው። አክቹሊ ሲያልቅ በጣም ቆንጆ ቤት ነው የሚሆነው። ከዛ በዚህ ጋር ደግሞ ስንወጣ ይሄንን እንደዚህ መጠቀም እንችላለን። ከዛ በዚህ ጋር ደግሞ ትንሽዬ ባልከኒ ነገር አላችሁ። ሶችን ባልከኒ መጠቀም እንችላለን ማለት ነው። አክቹሊ ቤቱ ታች ላይ እንደነገርኳችሁ ኮምፓውንድ ነገር ነው። መግቢያ ያለው ጌትድ ኮምፓውንድ አለው። በጣም ነው የሚያምረው ግቢው ምናምን እንዳያችሁት ነው ማለት ነው። ከዛ እዚህ ጋር ባዝሩም ይኖረናል። ይሄ ላይክ ሳሎኑ ላይ የሚጠቀሙ ሰዎች ፈርስት ፍሎር ላይ ላለ ሰው ይሄንን ባዝሩም አክሰስ ማድረግ ይችላል ማለት ነው። ሳሎኑን እንደወደዳችሁ ተስፋ አደርጋለሁ። በጣም ነው የሚያምረው። የሆነ ፋንሲ ነገር ነው አክቹሊ። መብራቶቹ ሲያልቁ እቃ ሲገባበት ምናምን በጣም የሚያምር ቆንጆ ቤት ነው የሚሆነው ማለት ነው። አሁን ደግሞ ወደ ላይ እንሄድና 3ኛ ፎቅ ላይ ያሉትን መኝታ ቤቶቹን እና ባዝሩሞቹን አሳያችኋለሁ ማለት ነው። አሁን እንግዲህ ወደ መኝታ ቤቶቹ መተናል ማለት ነው። እዚህ ጋር ማስተር ቤድሩማችን አለ። 2ቱ መኝታ ቤቶች ሼር የሚያደርጉት ኮመን ባዝሩም እዚህ ጋር አለ። ያኛው መኝታ ቤት ደግሞ የራሱ ባዝሩም አለው ማለት ነው። ስለዚህ ዛሬ የምንጀምረው ከዚህኛው ቤት ነው። እዚህ ጋር የምታያቸው ያው የመብራት ምናምን እንትኖች ናቸው። እችኛዋ አነስ ያለች የራሷ ባዝሩም ያላት ክፍል ነች። ባዝሩሟ እዚህ ጋር ነው ያለው። እችኛዋ ደግሞ መኝታ ቤቷ ነው የምትሆነው። ለአንድ ልጅ በቂ ነች። እዚህ ጋር ቁምሳጥን ተገጥሞለታል እንደምታዩት። ሁሉም ቤቶች ቁምሳጥን ተገጥሞላቸዋል። እዚህ ጋር
ሃንገር አለው መስቀያ። ከላይ ደግሞ የተለያዩ እቃዎችን ልብሶችን የምናስቀምጥበት ስፔስ አለው ማለት ነው። አንደኛው መኝታ ቤት ይህን ይመስላል። ከዛ ኮሪደሯም ሰፊ ነች። ከዛ ሁለተኛው መኝታ ቤት ደግሞ እቺ ነች። ይሄ ሁለተኛው መኝታ ቤት ነው። እንደምታዩት እዚህ ጋር የተለያዩ ጌጣጌጦችን እናስቀምጥበት ነው። ከዛ እዚህ ጋር ሃንገር አለው ራሱ መስቀያ ያለው። ከላይም የፈለግነውን እቃ ማስቀመጥ የምንችልበት ነው ማለት ነው። በዚህ ጋር ደግሞ የራሱ የሆነ ናቹራል ላይት ያገኛል ማለት ነው። በዚህ ጋር ናቹራል ላይት ይገባል። አየር መቀበል ነው የምትፈልጉ። ይህንን አንደኛው መኝታ ቤት ጨረስን ማለት ነው። ከዛ እዚህ ጋር ደግሞ ሶስተኛው መኝታ ክፍል ነው የምንገባው። ይሄኛው ሶስተኛው መኝታ ክፍላችን ነው። ካፖርት ተገጥሞለታል። በጣም የሚያምር ቆንጆ ትልቅ ካፖርት ነው የተገጠመለት። ይሄ አክቹዋሊ እስካሁን ድረስ ካየናቸው ቤድሩሞች ይሄኛው ትንሽ ሰፋ ይላል ማለት ነው። እንዳያችሁት ነው። በጣም ነው የሚያምረው። ስፔሻሊ ከለሩ ነጭ ከለር በጣም ነው የሚያምረው ለቤት። ሁለቱ ደግሞ እነዚህ የመጀመሪያ ያሳዩዋቸው የራሱ ባዝሩም አለው። ሁለቱ ቤድሩሞች ሼር የሚያደርጉት ባዝሩም የሚሆነው ይሄ ነው ማለት ነው። ይሄ እየተሰራ ነው ያለው። ሰፊ ነው አክቹዋሊ ቆንጆ ነው በጣም ለሁለት ቤድሩም በጣም በቂ ነው። አሁን ወደ ማስተር ቤድሩሙ ነው የሚገባው። ማስተር ቤድሩሙ በጣም ነው የሚያምረው። ባይዘዌ ይሄ በቃ አልጋ ብቻ ነው የሚይዘው። ሰፊ ነው። ባልከኒ ያለው የራሱ ስፋቱን እንግዲህ እንደዚህ አልጋችን እንኳን እንደዚህ ብናደርገው ይሄ እንዳለ ስፔስ ነው የሚሆነው ማለት ነው። ይሄንን ባልከኒ መጠቀም እንችላለን። ይሄ የማስተር ቤድሩማችን ባልከኒ ነው የሚሆነው። ጸጥ ያለ ነው። አሁን እንግዲህ እኛ እዚህ ጋር ያለ ነው ኦልሞስት ስንት ሰዓት ነው? አሁን 6 ሰዓት ምናምን አካባቢ ነው ያለ ነው። በጣም ነው የሚያምረው። በጣም ጸጥ ያለ ነው። ትክክለኛ የመኖሪያ ሰፈር ነው ማለት ነው። ሰፈሩ ራሱ ታውቁታላችሁ ያስባለሁ። አሁን ደግሞ ወደ መልበሻ ክፍላችን ወይም ወደ ወኪንግ ክሎዜት ነው የምንገባው ማለት ነው። ወኪንግ ክሎዜቱ ይሄን ይመስላል። ከዚህ ጀምሮ በጣም ሰፊ ነው። ቆንጆ ነው። በጣም ነው የሚያምረው እውነት ለመናገር አሁን ሲጸዳ ምናምን እቃዎቹ ሲገቡ ምናምን በጣም ቆንጆ ነው። እዚህ ጋር ድሬሲንግ አለን። ድሬሲንጋችን እዚህ ጋር ነው። እዚህ ጋር የሴትና እዚህ ጋር ደግሞ የወንድ ብለን መከፋፈል እንችላለን፣ ለባልና ለሚስት ማለት ነው። በጣም ነው የሚያምረው። ይሄ ደግሞ ባዝሩሙ ነው የሚሆነው። ባዝሩም ውስጥ ይሄ ባዝሩማችን ነው የሚሆነው ማለት ነው። ቤቱ እንግዲህ ያያችሁትን ይመስላል። እንደወደዳችሁት በጣም እርግጠኛ ነኝ። የዚህ ቤት ዋጋ 80 ሚሊዮን ብር ነው። ቤቱን ማየትና በአካል ሄዳችሁ መጎብኘት ከፈለጋችሁ ደግሞ ካፕሽን ላይ ባለው ስልክ ደውሉልኝ። ሰብስክራይብ ማድረግ እንዳትረሱ። ባይ